ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያና በተጎራባች ሀገሮች ለሚኖሩ ኢትዮጵያውያን ዘወትር ረቡዕ ከምሽቱ 2 ሰዓት እስከ 3 ሰዓት በ11830 ኪሎ ሄርዝ በ25 ሜትር ባንድ የሚያስተላልፈውን ፕሮግራም አሁን ይጀምራል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ጥቅምት 26 ቀን 2007 ዓ.ም ነው። ዝግጅታችንን በዜና እንጀምራለን። ከዜናው በማስከተልም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዴሞክራሲያን ቅጽ 40 ቁጥር 1 የጥቅምት ወር 2007ን አሰምተን የዛሬ ምሽት ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። አድማጮቻችን እንደምን አምሽታችኋል። የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የዛሬ የጥቅምት 26 ቀን 2007 ዓ.ም ዜናዎችን አሁን ያሰማል። በቅድሚያ ግን አርዕስተ ዜናዎችን። የወያኔ ቡድን ለዘንድሮ የምርጫ ድራማ ዝግጅቱን እያጣደፈ ነው። የእንግሊዝ መንግስት ለወያኔ ፖሊስ ይሰጥ የነበረውን የድጋፍ ፕሮግራም ገንዘብ ሰረዘ። የዓለም ባንክ ለወያኔ ቡድን የ$6 ሚሊዮን ብድር ፈቀደ። የአዲስ አበባ ሲኖዶስ ጉባኤ ተጠናቀቀ። የሚሉት ናቸው። ለእነኚህና ሌሎች ዜናዎች ዝርዝሩን ነው። ወያኔ በግንቦት ወር ላዘጋጀው የምርጫ ድራማ አሁንም ወያኔ ተዋናያን ወያኔ ተመልካች ሆኖ ለመጨረስ ተቋሚ የተባሉ አጃቢ ለማድረግ ዝግጅቱንና ዱለታውን መጨረሱን ከኢትዮጵያ የሚመጡ መረጃዎች ያመለክታሉ። ትግራይ ውስጥ 16ኛ የተባለው የትግራይ ምክር ቤት ስብሰባ ጥቅምት 23 ቀን 2007 ዓ.ም የተካሄደ ሲሆን ስብሰባው የትግራዩ ገዢ አባይ ወልዱ የመራው ሲሆን የዘንድሮ የወያኔ የምርጫ ድራማ ላይ ልዩ ትኩረት ሰጥተው እንደተነጋገሩበትና በህዋት የበላይነትን ለማስጠበቅ ያለምንም የሐሳብ ልዩነት በጋራ ለመንቀሳቀስ እንዲዘጋጁ ማሳሰቢያ መስጠቱ ታውቋል። ጎጃም ውስጥም ሁለት ተቋሚ ፓርቲ አባል የሆኑ ሰዎች ያለምንም ወንጀል ተይዘው መታሰራቸውና በእስር ያሉበትም ሁኔታ አለመታወቁ ተገልጿል። ሁለቱ ግለሰቦች የተቋሚ ፓርቲ አባል መሆናቸው ብቻ ወንጀል ተብሎ ባህር ዳር አቅራቢያ ከምትገኘው አዴት ከተማ ተይዘው ወደ ባህር ዳር መወሰዳቸው ታውቋል። አንዳንድ የዓይን ምስክሮች ግለሰቦቹ ወደ ወያኔው በአዴን ቢሮ መወሰዳቸውና ከዛ በኋላ ግን ስላሉበት ሁኔታ የታወቀ ነገር እንደሌለ ይናገራሉ። በሌላ በኩል ደግሞ ከወያኔ ጦር ደህንነትና ፖሊስ የተወጣጣ ቡድን የወያኔ ምርጫ ድራማን ለማሳካት በማለት አንድ ግብረ ኃይል ለማቋቋም ዝግጅት ላይ መሆናቸው ታውቋል። ግብረ ኃይሉ የምርጫ ድራማው በአንድ ዘርና በአንድ ፓርቲ በላይነት መጠናቀቁን ማረጋገጫ ለመስጠት መሆኑ ታውቋል። የእንግሊዝ መንግስት ለወያኔ ቡድን ፖሊስ የድጋፍ ፕሮግራም ማካሄጃ በማለት በየዓመቱ ተሰጥ የነበረውን 27 ሚሊዮን ፓውንድ ማቋረጧን የእንግሊዝ ጋዜጦች እየዘገቡ ነው። እንግሊዝ እርዳታውንና ድጋፉን ለማቆም የተገደደችው የወያኔ ፖሊስ ሰዎችን በማሰቃየት አስገድዶ በመድፈርና በግድያ ላይ በመሰማራቱ መሆኑ ተገልጿል። የእንግሊዝ እርዳታ መቋረጥ ባለፈው ሳምንት አምነስቲ ኢንተርናሽናል ካወጣውና በኢትዮጵያ ስላለው የመብት ረገጣና የሰብአዊ መብት ጥሰት ጋር ተያይዟል። እንግሊዝ የወያኔ ቡድን በየዓመቱ 1 ቢሊዮን ፓውንድ እርዳታ የምትሰጥ ሲሆን ከዚህ ውስጥም 70 ሚሊዮን ፓውንዱ ለአስተዳደር ለጸጥታ በማለት በቀጥታ ለወያኔ ፖሊስ ይሰጥ እንደነበርና የወያኔ ፖሊስም በእንግሊዝ ግብር ከፋይ ገንዘብ በመረዳት ህዝቡን በማሰቃየት የእርዳታ ገንዘቡን ለማቋረጥ መገደዳቸው ይታወቅ እንጂ የእንግሊዝ ዓለም አቀፍ የልማት መምሪያ ግን የእርዳታው መቋረጥ ከአምነስቲ ኢንተርናሽናል ጋር ሪፖርት ጋር የተያያዘ አይደለም በማለት ለማስተባበል ይሞክራሉ። አንዳንድ ወገኖችም የእርዳታው መቋረጥ ከየመን ተጠልፎ በወያኔ እጅ ባለው የእንግሊዝ ዜግነት ካለው ከአቶ አንዳርጋቸው ጽጌ ጋር ያያይዙታል። በሳምንቱ መጨረሻ ላይ በወያኔና በግብጽ መካከል የተለያዩ የንግድ ስምምነቶች በአዲስ አበባ ውስጥ መፈረማቸው ታወቀ። ስምምነቱ የአባይ ወንዝ ግድብን አስመልክቶ በግብጽና በወያኔ መካከል ያለው ልዩነትና መቃቃርን ያጠናዋል ተብሎ ተነግሯል። ስምምነቱ 20 የንግድ የጤናና የትምህርት ስምምነቶች መሆናቸው ይገለጽ እንጂ ዝርዝር ጉዳዮች አልተገለጹም። የግብጽ የውጭ ጉዳይ ሚኒስትር ሳሂም ሹክሪ ውይይቱ ለሁለቱም ወገን የጠቀመ ነው ብለዋል። ግብጽና ወያኔ በአባይ ግድብ ላይ ተመሳሳይ ሐሳብ የሌላቸው ሲሆን በቅርቡ አንድ ግድቡን አስመልክቶ ጥናት የሚሰራ አማካሪ ቡድን ለመቅጠር መስማማታቸው ይታወቃል።
አድማጮቻችን ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። የቀድሞ አውራ ጎዳናን ትራንስፖርት ኮንስትራክሽን ባለስልጣን ይባል የነበረው የወያኔ መንገዶች ባለስልጣን የተባለው መስሪያ ቤት ዋና ዳይሬክተር የወያኔው ጠቅላይ ሚኒስትር በደብዳቤ ከስልጣንና ከኃላፊነት ማባረሩ ታወቀ። ዳይሬክተር የተባለው አቶ ዛይድ ወልደ ገብርኤል ከ1996 ጀምሮ ከመስሪያ ቤት ውስጥ ማገልገሉ ሲታወቅ በቅርቡ በቻይና ኩባንያ የመንገድ ስራ ተቋራጭ ይሰጥ አይሰጥ በሚል ከመንገድ ባለስልጣን ቦርድ ሰብሳቢ ከወያኔው ወርቅነህ ገበየሁ ጋር ባለመስማማቱ በገበየሁ ወርቅነህ ጥያቄ ከስልጣንና ከኃላፊነቱ መነሳቱ ተረጋግጧል። የመንገድ ባለስልጣን ወያኔ ትልቅ ባጀት በብድርና በእርዳታ የሚመደብለት መሆኑ ሲታወቅ የወያኔ መሪዎች ከቻይና ኩባንያ ጋር ገንዘቡን መልሰው ለመመዝበር የራሳቸውንና ታማኝ አገልግሎታቸውን ለማስቀመጥ በሚል አቶ ዛይድ መባረሩን የሚገልጹ ታዛቢዎች አሉ። የወያኔ ቡድን ከጡት አባቱና ካሳዳሪው የዓለም ባንክ የ600 ሚሊዮን ዶላር ብድር ስምምነት መፈረሙ ታወቀ። ስምምነቱን የወያኔው ገንዘብና ኢኮኖሚ ሚኒስትር ተብዬው ሶፊያን አህመድና በኢትዮጵያ የዓለም ባንክ ዳይሬክተር ጓንግ ዚ ተፈራርመውታል። ገንዘቡ ለአራተኛው ዙር የሴፍቲኔት ፕሮግራም ማካሄጃ ተብሎ የተሰጠ ይሁን እንጂ የብድሩ ገንዘብ በቀጥታም ሆነ በተዘዋዋሪ መንገድ ከወያኔ ባለስልጣኖች ኪስ ውስጥ እንደሚገባ ይጠበቃል። የወያኔ ቡድን በኢትዮጵያና በሕዝቧ ስም ከዓለም አቀፍ ድርጅቶችና ሀገሮች ከፍተኛ መጠን ያለው ገንዘብ በመበደር በውጭ ባንኮች እያከማቸ አገሪቱና ሕዝቧን ግን ዘላለማዊ ባለዕዳ እያደረጋት መሆኑ ይታወቃል። በውዝግብና በውጥረት የተጀመረው የአዲስ አበባ ሲኖዶሱ ጉባኤ በዛሬው ዕለት ከቀትር በፊት ተጠናቋል። የሲኖዶሱ ጉባኤ በመጨረሻ ቀናት መግባባትና መደማመጥ የሰፈነበት እንደነበረ ሲታወቅ በመሰረታዊ በሆኑ አጀንዳዎች ላይ መግባባት የቻለ ሲሆን በቤተ ክህነት ውስጥና በአቡነ ማቴዎስ ዙሪያ ላይ ዘረኞችና ዘራፊዎች በተለይ በማህበረ ቅዱሳን ላይ ያነሱት ዱላ መልሶ እነርሱን እየደበደበ ሲሆን ሲኖዶሱ በመተዳደሪያ ደንቡን እስከ ግንቦት እየሰራ አዲሱ የማህበሩ መተዳደሪያ ደንብ ተሻሽሎ እንዲዘጋጅ አዟል። ሲኖዶሱ ለሁለት ሊቀ ጳጳሳት አዲስ ምደባን በስምምነት ሰጥቷል። ሲኖዶሱ ለቤተ ክርስቲያኗ 141 ሚሊዮን ብር ዓመታዊ ባጀት አጽድቋል። የአዲስ አበባው ሲኖዶስ በዛሬው ዕለት በሰጠው ጋዜጣዊ መግለጫ ባለ 8 ነጥብ ውሳኔ ማሳለፉና በዚህ ውሳኔም የቤተ ክርስቲያኗን ሕግና ደንብ ማሻሻል፣ ኢቦላን ለመከላከል መነሳቷን፣ የአባይን ግድብ አስመልክቶ መዋጮ መክፈሉን፣ የሰዎችን ሕገወጥ ዝውውር ለመክታት መደረግ ያለበትን ነገር በመጠቆም በጋምቤላና በማጂ ስላለው የሰላም መጥፋትና በውጭ ከሚገኙ አባቶች ጋር ለርቀ ሰላም መቀጠል ውሳኔና መልእክት እንደዚሁም ጥሪ አስተላልፏል። ጥቅምት 12 ቀን 2007 ዓ.ም 9 የተቃዋሚ ፓርቲዎች የተቋቋመው ትብብር የነጻነት ለፍትሃዊ ምርጫ በሚል ለአንድ ወር የሚቆይ ህዝባዊ ትግል እንደሚያደርግ ጥቅምት 25 ቀን 2007 ዓ.ም አስታውቋል። ትብብሩ ነጻነት በሌለበት ፍትሃዊ ምርጫ የማይታሰብ በመሆኑ የተዘጋውን በር ለመክፈት የነጻነት ለፍትሃዊ ምርጫ የሚል እንቅስቃሴ እንደሚጀምርና የመጀመሪያው ዙርም በአዲስ አበባ ከተማ እንደሚጀምርና በመላ ሀገሪቱ ለማዳረስ መታቀዱን ገልጿል። በዚህ እቅድ በየቤተ እምነቱ ለአማኞች ጥሪ ማድረግ፣ በአደባባይ ህዝባዊ ስብሰባ ማድረግ፣ በሰላማዊ ሰልፍ ድምጽ ማሰማት፣ ለአገዛዙ ተቋማት ደብዳቤ ማስገባት፣ በምርጫ ዙሪያ የፓናል ውይይት ማድረግና የህዝብን ተሳትፎ ማበረታታት መሆኑን ትብብሩ በመግለጫው ላይ አስፍሯል። አድማጮቻችን ዛሬ ያዘጋጀነውን ዜና ከማብቃታችን በፊት አርዕስተ ዜናዎችን በድጋሚ የወያኔ ቡድን ለዘንድሮ የምርጫ ድራማ ዝግጅቱን እያጣደፈ ነው። የእንግሊዝ መንግስት ለወያኔ ፖሊሲ ሰጥ የነበረውን የድጋፍ ፕሮግራም ገንዘብ ሰረዘ። የዓለም ባንክ ለወያኔ ቡድን የ600 ሚሊዮን ዶላር ብድር ፈቀደ። የአዲስ አበባ ሲኖዶስ ጉባኤ ተጠናቀቀ። የሚሉት ነበሩ። ለዛሬ ያዘጋጀነው ዜና በዚሁ አበቃ። Yeah.
ያስረከበን በደም የታተመ ከልባችን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ለሕዝቦች ሰላም ተገዝተዋል ለብትሞቹ ገዝረዋል ባሳዩ መስመር ባመንበት ቆምና አንድነት ለእኩልነት ደግሞ ቢረዝም ጊዜ ቢሆን ፈታኝ ነውና የእውነት መንገድ ፍትሐዊው ትግል ይቀጥላል ሕዝባችን ሁሌም ያሸንፋል ዛፉና በቋራ የወደቀው ሻማ ሆኖ ለእኛ የቀደሰው ያወጣል ትውልድ ያስረከበን በደም የታተመ ከልባችን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ያደራ ቃላለን የጠፋ በሴራ ይወገዳል የታጋዮች እንዳይደርሰዋል ሕዝባዊው ስርዓት ይሆናል ጨለማው አልፎ ብሩህ ይሆናል እንደ ሃይማኖት አይለያየን በዓላማችን ተያይዘን በያፋ ዙሪያ በሕዝባችን አለ መጣችን ዳጋር ሆነን ባሲምባ በቋራ የወደቀው ሻማ ሆኖ ለእኛ የቀደሰው ያወጣል ትውልድ ያስረከበን በደም የታተመ ከልባችን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 40 ቁጥር 1 ጥቅምት 2007 ዓመተ ምህረት ጭቆናን ማሰንበቻ ወይስ ነፃና ፍትሃዊ ምርጫ? ቀደም ብሎም ሆነ በተለይም ባለፉት 23 ዓመታት ውስጥ ኢህአፓ ነፃና ፍትሃዊ ምርጫን በሚመለከት በጽንሰ ሐሳብ ደረጃ ብቻ ሳይሆን በአገራችን ተጨባጭ ሁኔታ ተግባራዊ ሲሆን ምን መልክና ይዘት እንዳለው ለተግባራዊነቱም በቅድሚያ ተሟልተው መገኘት ስለሚኖርባቸው ዝርዝር ጉዳዮች በተለያዩ ጊዜያት ስፋትና ጥልቀት ያላቸውን ትንታኔዎች በዴሞክራሲያ በፍኖተ ዴሞክራሲ የሬዲዮ ስርጭቶች በፓርቲው መግለጫዎች
በተሰጡ ቃለ መጠይቆች ግልጽ ተደርገዋል። የተደረጉት ጥረቶች የሕዝባችንን ንቃተ ሕሊና ያሳደጉና ሰፊ ግንዛቤን እንዳስጨበጡም ይታመናል። በመሆኑም በሀገራችን ተከስተው ያሉ ችግሮች በዘላቂነት የሚወገዱበት ስርዓት በሕዝቡ ትግል እስካልተመሰረተና የአምባገነን ዕድሜ የሚያራዝሙ የይስሙላና የተጭበረበሩ የምርጫ ቲያትሮች ወቅቶች እየጠበቁ ተግባራዊ የሚሆኑበት ጥረቶች እስካላከተሙ ድረስ ኢህአፓ ስለ ነጻ ርቱዕና ፍትሐዊ ምርጫ ያለውን ግንዛቤና እይታ ከወቅቱ ሁናቴ ጋር በማያያዝ ሳይታክት ለሕዝብ እየደጋገመ ማቅረብ የሚጠበቅበትና አግባብነትም ያለው ነው። ኃላፊነቱና ግዴታውም ነው። በአሁኑ ወቅትም በዚህ ዓመት ይደረጋል ተብሎ የሚጠበቀው የምርጫ ተውኔት ለሕዝብ የሚፈይደው ነገር እንደማይኖር ግልጽ ሆኖ ሳለ ያንኑ የለመድነውን ለመድገም ወያኔ እየተራራጠ መሆኑ በገሃድ ይታያልና የማወናበጃ ዘዴዎችንም ቀጥሎበታልና በበኩላችን ምን መደረግ እንዳለበት የትግላችን ዓላማ ምን መሆን እንደሚኖርበት አቅጣጫውንም ሆነ ሂደቱን በዝርዝር የማስረዳት ኃላፊነትን በተገቢው መወጣት የዜግነት ግዴታ መሆኑን አጥብቀን እንገነዘባለን። ይህንን ኃላፊነት ለሚቀጥለው ትውልድ የሚያስተላልፉት አይደለምና በርዕሱ ዙሪያ በአገዛዙም ሆነ በሌሎች እየተነዙ ያሉትን የተሳሳቱ አመለካከቶችን ማረምና እየተገበሩ ያሉ የማወናበጃ ዘዴዎችን ማጋለጥ ተገቢ እርምጃ ነውና ይኸው ትንተናችንን እናቀርባለን። በኢህአፓ እይታ አሁን የኢትዮጵያ ሕዝብ በሚገኝበት ተጨባጭ ሁናቴ የትግሉ ዓላማና ግብ መሆን የሚገባው ውጤቱ አስቀድሞ ለሚታወቅ ተውኔት አጃቢ በመሆን የዘረኛ አገዛዝ እንዲቀጥል አስተዋጽኦ ማበርከት ሳይሆን ሕዝብ የስልጣን ባለቤትነቱ እንዲረጋገጥ፣ የሕግ የበላይነት እንዲሰፍን፣ የሀገር ነጻነትና ሉዓላዊነት፣ የዜጎች እኩልነት፣ ሰብአዊና ዴሞክራሲያዊ መብቶች የሚከበሩባቸው ስርዓት ለማስፈን በሚደረገው ጥረት ካለፉት ጊዜያት በበለጠ ልዩ ትኩረት ሰጥቶ ከመንቀሳቀሱ ላይ እንደሆነ ከፍተኛ አጽንዖት እየሰጡ መግለጹ ተገቢ ነው። ይህ መሰረታዊ ሐሳብ አጽንዖት ተሰጥቶበትም የሚገለጸው ደግሞ ያለ ምክንያት አይደለም። ላለፉት 23 ዓመታት ሕዝባችንን እንደማነቆ ይዘውት የነበሩትና አሁንም ያሉት ችግሮቹ ቀጣይ ሊሆኑ የቻሉት ወያኔ የራሱን ድርጅታዊ ፕሮግራም እንደ አገሪቱ የመተዳደሪያ ሕግ አድርጎ በሕዝባችን ጫንቃ ላይ በግዴታ በመጫን በዘረኝነት የተቃኘ የፖለቲካ ፕሮግራሙን ሕጋዊ መሰረት ሰጥቶ ለመተግበር በመቻሉ እንደሆነ ከወያኔና እፍኝ ከማይሞሉ ደጋፊዎቹ በስተቀር ብዙሃኑ ዜጎቻችን የሚስማሙበት ነው። ብዙሃኑ እምነትም የሕዝባችን መሰረታዊ ችግሮች ወያኔ በመጠነ ሰፊ ፕሮፓጋንዳው እንደሚነዛው መፍትሄ አግኝተው የተወገዱ ሳይሆኑ ይበልጡኑ እየተባባሱ መሄዳቸው በቀን ተቀን መራራና አሰቃቂ ኑሯቸው የሚገለጽ እንደሆነ በራሳቸው አንደበት በተለያዩ ጊዜያት ከገለጿቸው ሐቆች የበለጠ ዋቢ አይገኝም። ስለሆነም ዜጎቻችን መብት አልባ ኑሮን ለመኖር እየተገደዱ ባሉበት ሁኔታ በሚነዛላቸው መጠነ ሰፊ የእድገት ፕሮፓጋንዳ ብሩህ ተስፋ አልታይ ቢላቸው አይፈረድባቸውም። ከመብት ጥሰቶችና በደሎች ባሻገር ወሳኝ የሆኑ የውሃ፣ የኤሌክትሪክ ኃይል፣ የስልክ፣ የመጓጓዣ የመሳሰሉ የአገልግሎት አቅርቦት በሚያሳዝን ሁኔታ ለብዙሃኑ አለመዳረስ፣ ለጥቂቶቹም ቢሆን መስተጓጎልና ሕዝብ አቤት የሚልበት መታጣት፣ በከፍተኛ ደረጃ የሙስና ተግባራት መንሰራፋት፣ በርካታ ዜጎቻችን በከፋ ድህነትና በቀላሉ ሊወገዱ በሚችሉ በሽታዎች እንኳን መሰቃየትና መንገላታት፣ በፍትህ እጦት የሚደርሱት በደሎች ሕዝብን ማማረሩና በወያኔ አገዛዝ ላይ ጥላቻ ማሳደራቸው ከብዙዎቹ በጥቂቶች የሚጠቀሱ ናቸው። ስለሆነም ለእነዚህና ሌሎች በርካታ ችግሮች መፍትሄ ለማግኘት ከትከሻቸው ላይ ተቆናጦ የሚገኘው ከይሲና ጎጠኛ ኃይልን ከማስወገድ ሌላ አማራጭ የለም። ከተለያዩ ተመክሮዎች ለመገንዘብ እንደሚቻለው ወያኔ በሕዝባዊ ትግል ካልተገደደ በስተቀር ስልጣን የሚለቅ አይደለም።
ምክንያቱም በለስ ቀንቶት የግል አጀንዳውን ተግባራዊ ለማድረግ የቻለበትን የፖለቲካ ምህዳር በነጻና ፍትሃዊ ምርጫ አማካይነት ራሱን የሚያስወግድበትን ሁኔታ ለማመቻቸት ሐሳቡም ፍላጎቱም ስለሌለው ነው። ስልጣን ላይ ለመቆየት ያለው ሱስና ለህዝብ ፍላጎት ተገዢ ላለመሆን ያደረበት ትዕቢት ከጊዜ ወደ ጊዜ እየጨመረ ለመሄዱ ከጉያው የሚወጡት የጓዳ ውሳኔዎቹ የሚንጸባረቁት ነው። ስለሆነም በተለያዩ ምክንያቶች ይህ ሁኔታ እንዲቀጥል መፍቀድ በህዝብ ላይ ያስከተሉትን ከፍተኛ ጉዳቶች፣ በአገርና በህዝብ አንድነት ላይ ያደረሱትን ጠንቆች አይቶ አለማየት ብቻ ሳይሆን በህዝብ ቁስል ላይ የደረቀ እንጨት ከመሰንቀር ውጭ የማይታይና በበኩላችን በጥብቅ ሊወገዝ የሚገባው እንደሆነ የጸና እምነታችን ነው። ተደጋግሞ እንደተገለጸው በኢትዮጵያ ረጅም ታሪክ ብዙሃኑ የሆኑት ግፉዓን ለዘመናት የታገሉለትን የህዝብ ልዕልና እስከዛሬ ባለመቀዳጀታቸው የራሳቸው ታሪክ ገና አልተጻፈም። የኢትዮጵያ ህዝብ በገዛ ፈቃዱና ድምፁ የሰየመው መንግስትና በህዝብ ይሁንታን ያገኘ ህገ መንግስት ያልነበረና ዛሬም የሌለ ስለሆነ ሁለገብ መብቱም ይህን አገራዊ አንድነቱና ፍላጎቶቹ ሊከበሩለት አልቻሉም። በዚህም የተነሳ የኢትዮጵያ ህዝብ ለዘመናት የከፈለው መስዋዕትነት እጅግ ከባድና መራራ ቢሆንም ዘላቂነት ያለው ሰላም አግኝቶ ሉዓላዊነቱ በማይናጋ መሰረት ላይ ባረፈ ህገ መንግስታዊና ዴሞክራሲያዊ መብቶች የተከበሩባት አገር ውስጥ ታፍሮና ተከብሮ እፎይ ብሎ ለመኖር አልቻለም። የፋሽስታዊው የደርግ አገዛዝ መውደቅና በጎጠኛው የወያኔ ቡድን መተካት ይህን ሀቅ የሚሽር ሆኖ አልተገኘም። ስለዚህም ዛሬም የአገራችንን ሁኔታ ከወዲሁ ሆነው ቢያዩት ያው የበፊቱ፣ ከወዲያም ሆነው ቢያማትሩት እዚያው የነበረበት ስፍራ ላይ ከመቸንከሩም በላይ እንዲያውም በብዙ ገጽታዎቹ እየተባባሱ ስለመጡ ነገሩ ሁሉ ከድጡ ወደ ማጡ ከመሆን የሚያልፍ አልሆነም። ማንኛውም ጊዜና ቦታ እንደታየው የመንግስት ስልጣንን በህዝብ ይሁንታና ፈቃድ ያላገኙ አምባገነኖች የጠመንጃን መከታ በማድረግ በሚገዙት ህዝብ ላይ የትልቅነት ማንጸባረቂያ፣ የቂም በቀል መወጣጫ፣ በውስጣቸው ያለውንም ቅራኔና ጥላቻ መፍቻ አድርገው በመጠቀም የግፍ አገዛዛቸው ዕድሜና የብዙሃኑን ህዝብ የስቃይ ዘመን ለማራዘም ሲጠቀሙበት የታየ ለመሆኑ ህዝብ በተደጋጋሚ የተገነዘበው ሐቅ ነው። ከዚህ አጠቃላይ ግንዛቤ ስንነሳ ዛሬ በአገራችንና በህዝባችን ላይ የተጫነው ወያኔያዊ ዘረኛ አገዛዝ እንደ ማንኛውም አምባገነን ሁሉ ለዲሞክራሲያዊ ስርዓት ጥላቻና ለህግ የበላይነት ፍርሃት ስላለው በኢትዮጵያ ውስጥ ነፃ ምርጫና የዲሞክራሲ ጽንሰ ሐሳብ እንዳያቆጠቁጥና እንዳይስፋፋ፣ የአሰራር ዘሬው ስር እንዳይሰድ፣ ባህሉ እንዳይለመድ፣ የማይቧጥጠው ዳገት የማይፈነቀለው ድንጋይ እንደሌለ የኢትዮጵያ ህዝብ የመሰከረው ገሃድ ከሆነ እነሆ 23 ድፍን ዓመታት አለፈው። ዛሬም ወያኔ እንደ ቀድሞው እንደ ጫካ ህይወቱ መጽሐፈ ወያኔን የተቃወመ ጥፋተኛ ወይም ወንጀለኛ ነው። የወያኔ መሪዎች በአጉል እብሪት ተቀይደው የሰላምና የዲሞክራሲ አማራጭ አይታያቸውም። በመሆኑም ወያኔዎች ኢትዮጵያ ውስጥ ነፃና ፍትሃዊ የዲሞክራሲያዊ ምርጫን መስፈርቶች ያነሳ ሁሉ ጸረ ልማት፣ ሽብርተኛና ወንጀለኛ የሚል ተቀጽል ላይ የተሰጠው ዘብጥያ ይወርዳል። ወያኔዎች ህዝቡ ለየት ያለ ሐሳብ ሲያነሳ ቅሬታውን ሲገልጽ፣ ተቃውሞውን ሲያሰማ ያስደነግጣቸዋል። ቅሬታን መግለጽ፣ ተቃውሞን ማሰማት፣ የተለየ ሐሳብን ማቅረብ፣ በነጻ መደራጀትና የመሰለውን የመምረጥ የህዝቡ መሰረታዊና የማይገረሰሱ ዴሞክራሲያዊ መብቶቹ መሆናቸውን ለማስመሰያ ካልሆነ በስተቀር ተግባራዊ ሊያደርጉ አይቃጣቸውም፣ ፍላጎቱም የላቸውም። ወያኔ ከውልደቱ ጀምሮ ሁሌም ጥረቱ በኃይል እኩይ ተግባሩን ለመፈጸም እንጂ በሰላምና በዲሞክራሲ ዙሪያ ለህዝቡ ጥያቄ መልስ ለመስጠትም ሆነ መፍትሄ ለማግኘት አልነበረም፣ አሁንም አይደለም። ወያኔ የሚመራበት መርህ ከደቀ መምህራኖቹ እንደተሰጠው ትምህርት ዲሞክራሲያዊ ማስመሰል፣ ነገር ግን ሁሉንም በእኛ ሙሉ ቁጥጥር ስር ማድረግ በሚለው እየተንቀሳቀሰ ያለ አምባገነን ቡድን ነው። ስለዚህም ነው እኛ ለዲሞክራሲ፣ ለነጻና ፍትሃዊ ምርጫ፣
ለአገሪቱ ሉዓላዊነት መረጋገጥ ወያኔ ለምን አልቆመም ብለን አንጠይቅም። ብለን ነበር ማለቱ ለዛሬው ችግር መፍትሄነት አይኖረው እንጂ ወያኔ ከውልደቱ ጀምሮ ጸረ ዴሞክራሲ መሆኑን ተናግረናል። ዛሬም ወያኔ ጸረ ሕዝብና ጸረ ኢትዮጵያ ኃይል መሆኑን የሚገልጹ በርካታ ማስረጃዎችን ማስታወስና መግለጽ ይቻላል። ወያኔ መቼም ቢሆን ለፍትህና ለዲሞክራሲ ቆሞ አያውቅም ስንል በዘፈቀደ ወይም በጭፍን ጥላቻ ሳይሆን የድርጅቱን የ41 ዓመት ተግባሩን ባህሪውንና የእንቅስቃሴ ታሪኮቹን በመገምገም ግንዛቤ በማግኘታችንና የጫካውንም ሆነ በባዕዳን ድጋፍ ስልጣን ላይ ለመቆናጠጥ የቻለውን ተቆናጦ ያለውን ወያኔ ጠንቅቀን የምናውቅ በመሆናችንም ጭምር ነው። ባለፉት ጊዜያት በተደጋጋሚ እንደገለጽነው በደንብ መጠየቅና መመርመር ያለበት ጉዳይ ወያኔም ሆነ ተመሳሳይ ባህሪ ያላቸው አምባገነኖች ለምን ህዝባዊና ፍትሃዊ ምርጫን ይፈሩታል የሚለውን መሰረታዊና አብይ ጥያቄ ነው። በእኛ እምነት መልሱም አጭርና ግልጽ ነው። ሁለቱም ከህዝብ የተነጠሉ ጸረ ዴሞክራሲና በህዝብ ላይ የታበዩ በመሆናቸው ነው። ወያኔ የህዝብን መብትና ህልውና ረግጦ እየገዛ በመሆኑ ከእያንዳንዱ የህብረተሰብ ክፍል የተነጠለና የተገለለ ከመሆኑም ባሻገር በየጊዜው እያደገና እየጎለበተ ባለው ህዝባዊ ትግል ጭምር እየተፈተነ ያለ አምባገነንና አናሳ ቡድን ነው። ወያኔ በቅራኔና በውጥረት ውስጥ መገኘቱ ግልጽ ነው። በቀን 3 ጊዜ ጠግቦ እንደሚመገብ ሲደሰኮርለትና ሲሰበክ የቆየው የኢትዮጵያ ህዝብ ዛሬ ከትናንቱ በባሰ የኢኮኖሚያዊ ችግር ውስጥ ሲዘፈቅ ተስፋው እየሟሸሸም ሲመጣ ያተረፈው ነገር ኢፍትሃዊነትን፣ የከፋ ድህነትና ችግርን ሲሆን ለዚህ ባበቃው አገዛዝ ላይ ያመረረ ተቃውሞ በተለያዩ አካባቢዎችና ዘዴዎች ማድረጉ ስጋት እንደፈጠረበት መገንዘብ አዳጋች አይደለም። ወያኔ ከዚህ ወጥሮ ከያዘው ህዝባዊ አመጽ ወደፊትም ስፋትና ጥልቀት እያገኘ ከሚሄደው ህዝባዊ ተቃውሞ ለማዘናጋት የህዝቡን የትኩረት አቅጣጫ ለማሳት ባንዲራህ ተደፈረ፣ ሽብርተኞች ልማትህን ሊያደናቅፉብህ ነው፣ ታላቁ የህዳሴው ግድብ ሊያፈርሱብህ ነው ወዘተ በሚል የአምባገነኖች ፈሊጥ መጪውን የወያኔ የምርጫ ቧልት እንደተለመደው ለብቻው ተወዳድሮ በምርጫ አሸነፍኩ ለማለት ህዝቡን ለማዘናጋት መጣሩ ሳይሳለም የተፈታ ለመሆኑ የጽንሰ ሐሳብ መጽሐፎች መግለጽ ሆነ የባዕዳን ተመክሮችን መዘርዘር አያሻንም። ወያኔ ምርጫ በመጣ ቁጥር አስመሳይ ተውኔቶችን በየፈርጃቸው ይፈበርካል። ስልጣን ከጨበጠ ጀምሮ አምሮ የሚጠላውን የኢትዮጵያ ህዝብ ለመሸንገል ለመደለልና ደጋፊ ለማድረግ ይሞክራል። የወያኔው አሻንጉሊት ፕሬዝዳንት ተብየውም የ2007 የፓርላማ መክፈቻ ንግግሩ ይህንኑ የተለመደ የወያኔ ድራማ አመላካች ነው። ይህንን መሰሉን ሁኔታ በመጠቀም ለዲሞክራሲና ለእኩልነት ለሀገሩ አንድነት የሚታገለውን ክፍል ከህዝብ ለመነጠልና ለማዳከም ጥረት እያደረገ መሆኑ የሚታይ ነው። ከዲሞክራሲያዊና ህዝባዊ ኃይሎች ጎን ተደራጅተው ሊሰለፉ ህዝባዊ ትግሉንም ሊቀላቀሉ ይችላሉ ብሎ የሚገምታቸውን አገር ወዳድና ለህዝብ ቀናኢ የሆኑ ኃይሎችን በተለይም አጥብቆ የሚፈራውን ለውጥ ፈላጊውን ወጣቱን ትውልድ በተለያዩ ጥቃቅን ጥቅሞች ለመደለልና ለወያኔያዊ የግፍ አገዛዙ ሰጥ ለጥ ብሎ እንዲገዛ ሽብርና ፍርሃትን ጠዋት ማታ የኢትዮጵያ ህዝብ አንጡራ ሀብት በሆኑት የብዙሃን መገናኛዎች አማካይነት የጥላቻ ፕሮፓጋንዳውን እያሰራጨ ይገኛል። ስለ ህዝባዊ ምርጫ ስናወጋ መሰረት የሚሆኑን ምንም እንኳ በአፄውና ደርግ አገዛዝ ዘመን የተገኙ ተመክሮች እንዳሉ ሆነው ወያኔ አገዛዝ ዋና አቀናባሪነት የተካሄዱት 4ቱ ምርጫዎች በራሳቸው ህዝባችን የተሳተፈባቸውና በቂ ተመክሮንም የጨበጠባቸው ናቸውና የውይይት መሰረቶቻችን መሆናቸው የግዴታ ነው። እስካሁን በወያኔ ስር የተካሄዱትን ምርጫዎች ስንገመገም አንዱ ከሌላው የሚለይበት መስፈርት ቢኖር በምርጫ ስም የሚጠፋው የንጹሃን ህዝብ ህይወትና የሚወድመው የህዝብ ንብረት መጠኑ እያደጉ መሆናቸው ነው። ቀደም ብሎ እንደተጠቆመው ዛሬም ሀገራችን ፍትህና ዴሞክራሲ የሰፈነባት የህዝብ የስልጣን ባለቤትነት የተረጋገጠባት አገር ለመሆን አልታደለችም። በሀገራችን መንግስት ማለት በህዝብ ላይ የተጫነ የስልጣን ልጓምን ጨብጦ እንዳሻው የሚፈልጥና የሚቆርጥ ከህዝብ ተነጥሎ የቆመ የማይደፈር የማይገረሰስ ኃይል ወይም ፍጡር ሆኖ ቆይቷል። ለዚህም በርካታ ምክንያቶች ቢኖሩም ዋናውና መሰረታዊ ምክንያት ተደርጎ የሚወሰደው የህዝብን ይሁንታ ያገኘ ህዝባዊና ዴሞክራሲያዊ የሆነ
ህዝባዊ መንግስት አለመመስረቱና አገርና ህዝብ የሚተዳደሩበት ዴሞክራሲያዊ ህገ መንግስት በህዝብ ይሁንታ ፈቃድ አለመኖሩ ጭምር ነው። ስለሆነም ወያኔ በያዝነው 2007 ዓመተ ምህረት ይካሄዳል ተብሎ ስለሚጠበቀው የምርጫ ቲያትር ቀደም ባሉም ጊዜያት ወያኔም ራሱ ቢሆን ከደረሰበት ሽንፈት ተመክሮን የቀሰመ በመሆኑ ከወዲሁ ያው እንደተለመደው ራሱ በራሱ ተወዳድሮ ባሸናፊበት የሚወጣበትን ቀመር በሚገባ ለማዘጋጀቱ ላለፉት 2 ዓመታት ያደረጋቸው ድርጊቶቹና አሁንም ድረስ በቀጣይነት የምንመለከታቸው እንቅስቃሴዎቹ የሚመሰክሩት ነው። በኮሙኒኬሽን ሚኒስትሩ የበላይነት በጥቅምት ወር የተደረገው የምርጫ ዘመቻ ዝግጅት በወያኔ አሸናፊነት የተቃኘው ሴራም ሆነ ለከፍተኛ ትምህርት ተቋም የተሰጠው ምርጫ ተኮር ስልጠና ለምሳሌ የዚሁ አካል ናቸው። ከሁሉ በላይ ደግሞ ነጋ ጠባ የሚለፈልፈው ያገዛዙ ስርዓት ትክክለኛ በመሆኑ መቀጠል አለበት የሚለው ልፈፋው ከሱ በስተቀር ተቀባይነት የማጣቱ ጉዳይ እያስደነገጠው መገኘቱን እየታዘብ እንገኛለን። ፌዴራልና የክልል ፖሊስ ኮሚሽኖች አገር አቀፍ ጉባኤ ተደርጎ በምርጫ እና በዳኝነት መዋቅሩ መካከል የጠበቀ ቁርኝት እንዲኖር የተወሰነበት ስብሰባ የሚያመለክተውም ይህንኑ ነው። የዲሞክራሲያዊ ባህልና ዲሞክራሲያዊ ፖለቲካ ስርዓት አለመኖር ወይ አለመዳበር በአንድ መንግስታዊ ይዞታ አንጻር የሚመረመር ፖለቲካዊ አስተሳሰብ ነው። ዲሞክራሲያዊና ፍትሃዊ ምርጫ ስንል ህዝብን የስልጣን ባለቤት የሚያደርግ በተቃራኒው ደግሞ አምባገነኖች በተጨበረበሩ የማስመሰያ ተውኔቶች ከስልጣን እንዳይቆናጠጡ የሚከላከል የፖለቲካ እሳቤ ማለታችን ነው። ዲሞክራሲና የዲሞክራሲያዊ ባህል ህዝቡን እንደ ወሳኝ ኃይል የመቀበል እምነት፣ አመለካከትና ክንዋኔ በዚህ ላይ የተመሰረተ የመንግስት አወቃቀር ወይም መዋቅር መዳበሩን የሚያመለክት ማለት ነው። ነፃ ምርጫ ስንል በቅድሚያ የህዝቡን የመብት መረጋገጥን ያጠቃልላል። የኢትዮጵያዊ መንግስት ስንል የተለያየ ትርጉም ሊሰጠን የሚገባው አይደለም። እኛ ኢትዮጵያዊ መንግስት ስንል ከነፃና ፍትሃዊ ምርጫ የህዝብ ይሁንታን አግኝቶ ተቀመጥ በወንበሬ ተናገር በከንፈሬ ተብሎ የብዙሃኑ ይሁንታ ድጋፍና ድምጽ ያገኘ ማለታችን ነው። የህዝብ መንግስት ስንል የኢትዮጵያን ህዝብ ጥቅም፣ አንድነት፣ ሉዓላዊነትና ስልጣነ መንግስት አክብሮና አስከብሮ ለማቆየት ግዴታውና መብቱ አድርጎ የሚያይ ማለት ነው። በዓለም አቀፍ መድረኮች ውስጥ የኢትዮጵያን ጥቅም በቀዳሚ ግብነት አጀንዳነት የያዘ ለዚህም ጥቅም ማስከበሪያ ከህዝብ አብራክ የወጣ የሀገርን ዳር ድንበርና ስልጣነ መንግስት የሚጠብቅና የሚያስጠብቅ ነው። ዜጎችን ሁሉ በአንድ አይን የሚያይና የወልና የግል ህዝባዊ መብትን የሚያከብር ነው። የህዝብ ይሁንታን ያገኘ መንግስት ለኃላፊነት ወደ ስልጣን የሚጠራቸው ሰዎችም በችሎታቸው እንጂ ዛሬ በስፋት ተግባራዊ ተደርጎ እንደሚታየው በዘር በሃይማኖትና በመንደር ልጅነት መሆን የለባቸውም። ዛሬም እንደ ትናንቱ የኢትዮጵያ ህዝብ በአገሩ የፖለቲካ አካሄድ በመንግስት ተአማኒነትና ሐቀኝነት ተስፋ በመቁረጥ የመልካም አስተዳደር ያለህ ሲል ዘመናትን አስቆጥሯል። በእርግጠኝነት ዛሬ ኢትዮጵያችን መንግስት አልባ ነች። አሁን ባለንበት ወቅት ኢትዮጵያ መንግስት አላት ብሎ ኢትዮጵያዊነትን ትርጉም አልባ ማድረግ አግባብ አይሆንም። ለምን ቢባል ዛሬ በአገራችን አገራዊ መንግስት የለምና ነው መልሱ። ወያኔ ዴሞክራሲን በአፍጢሙ ደፍቶ ህዝባዊና ፍትሃዊ ምርጫን የውሃ ሽታ አድርጎ ታሪክን ክዶ ኢትዮጵያንና ኢትዮጵያዊነትን በታትኖ ቅርሷን አዘርፎ አገሪቷን ለባዕዳን መፈንጫ እንድትሆን አድርጎ እንዴት የኢትዮጵያና ኢትዮጵያዊ መንግስት ከቶ ሊሆን ይችላል? ወያኔ ገና ከጥንስሱ ካመሰራረቱ በኢትዮጵያና ህዝቧ ላይ ዘምቷል። የአገሪቷንና የህዝቧን ታሪክ ጥላሸት ቀብቷል። መቻቻልን ለማደብዘዝ ሰርቷል። ሀብትን ዘርፏል። የተወሰነ የህብረተሰብ ክፍል ላይ የጥላቻ ዘመቻ ማካሄድ ብቻ ሳይሆን ከቀያቸው እትብታቸው ከተቀበረበትና ሰላማዊ ኑሮ ከሚኖሩበት አካባቢ በማፈናቀል ለሞት ለከፋ ድህነትና ስቃይ ዳርጓል። እንዴትስ የወያኔን ዘረኛ አገዛዝ የኢትዮጵያ መንግስት ብሎ መጥራት ይቻላል? መቼም አይቻልም ነው መልሱ። በመሆኑም ዴሞክራሲያዊ ስርዓት ባልሰፈነበት፣ የህዝብ መብት ባልተከበረበት፣ ዜጎቻችን ነጻነታቸውን ባልተጎናጸፉበት አገር ስለ ነጻና ፍትሃዊ ምርጫ ማውጋት በእርግጥም ቀልድ ነው የሚሆነው።
ይህንን ከግምት በማስገባትና ከበርካታ ተመክሮች ካገኛቸው ትምህርቶች ጋርን በማጣመር ኢህአፓ ዜጎቻችን የአምባገነን ፕሮፓጋንዳ ሰለባ እንዳይሆኑ ሁሌም ማስተማር፣ ማሳወቅ፣ ማስረዳትና ግልጽ ማድረግ ተግባሩ የሚሆነው አንዱ ምክንያት ይሄው ነው። ለዚህም ነው ኢህአፓ ዛሬም እንደቀድሞው የነጻና ፍትሃዊ ምርጫ ቅድመ ሁኔታዎች እንዲሟሉ የወያኔ የብቸኛ ባለስልጣን መሆን እንዲያከትም ትግሉን በጽናት እያካሄደ የሚገኘው። በኢህአፓ እምነት ዴሞክራሲያዊ ስርዓት ባልሰፈነበትና የዜጎች መብት ባልተከበረበት ሁኔታ አሁንም እንደቀድሞ በወያኔ የበላይነት በዚህ ዓመት ይደረጋል ተብሎ የሚታሰበው ህዝባዊ ምርጫ የነጻና የፍትህ ካባ ሊላበስ ጨርሶ አይቻለውም በማለት እየገለጸ የሚገኘው። ማንም ቅን አሳቢ ለመታዘብ እንደሚችለው ይህ በ2007 ዓመተ ምህረት ይካሄዳል ተብሎ ስለሚታሰበው ምርጫ ተብዬ ተውኔት የወያኔ አገዛዝ ያው በተለመደው ያለፉትንና ከዚህ ቀደም ያየናቸውን ኩነቶችን ዘንድሮም ተግባራዊ ለማድረግ ዝግጅቱን ከማወናበድ ተግባሩ ጋር በማዋሃድ እየተንቀሳቀሰ እንደሚገኝ ለኛም ሆነ ለህዝባችን የተሰወረ አይደለም። ወያኔ የፖለቲካ ምህዳሩ በራሱ ሙሉ ቁጥጥር ስር ባደረገበት ውስጥ እጅግ ብርቱ ተፎካካሪ ሆኖ ለመቅረብ መዘጋጀቱን ከወዲሁ እየገለጸ ይገኛል። ሰፊ ህዝባዊ መሰረት አለኝ ሲልም ተደምጧል። የህዝቡን የኑሮ ሁኔታ ወደ ተሻለ ደረጃ ማሸጋገር የሚያስችል ፖሊሲ ተግባራዊ በማድረግ ውጤታማ ነኝ ሲልም በውሸት አሃዞች በማስደገፍ በማጠየቂያነት ማቅረቡ እየተሰማም ይገኛል። ለዚህም ህዝብን ሳይሆን ባዕዳን ደጋፊዎቹን በዋቢነት ማቅረቡም በተደጋጋሚ እየተስተዋለ ነው። ይህም በገለጸበት አንደበቱም የተፎካካሪዎቹ አቅም፣ አደረጃጀትና አቋም በነጻና ዴሞክራሲያዊ የፖለቲካ ምህዳር ውስጥ መንቀሳቀስ የሚያስችላቸው እንዳልሆኑ በራሱ ለራሱ በመመስከር የአሸናፊነት ድልፋታውን አስተጋብቷል። ወያኔ ሲሻው እንደ ፖለቲካ ተወዳዳሪና ድርጅት ሲፈልግ ደግሞ እንደ መንግስት የምርጫ አስፈጻሚ በሆኑ የሁሉ ሳይሆኑ የራሱ ልብ አድርጉ መዋቅሮቹ በኩል ስለ ምርጫው ሰላማዊ ፍትሃዊና ዴሞክራሲያዊነት እየሰራሁ ነኝ እያለ ቢለፈፍም ይህንንም በመጠነ ሰፊ ፕሮፓጋንዳ ለማስደገፍ ቢጥርም የሚያምነው እንደሌለ የራሱ መሰሪ ድርጊቶቹ የሚመሰክሩበት ናቸው። በክፉ ዓይን የሚያያቸውን ቀርቶ የራሱን ህግ አገዛዝ እያከበሩ በመንቀሳቀስ ተፎካካሪ ለመሆን የሚጥሩ ተቃዋሚ ነን ባይ ድርጅቶችን አባሎቻቸውን እያሰረ እንቅስቃሴዎቻቸውን በሆነ ባልሆነው እያደናቀፈ ከህዝብ ጋር እንዳይገናኙ በቀጥታም ሆነ በተዘዋዋሪ የመሰብሰቢያ አዳራሽ ከመከልከል አንስቶ አማራጭ ፖሊሲዎቻቸውን በህዝባዊ መገናኛ መድረኮች እንዳያሰራጩ እያገደ ለአጃቢነት ሚና እንኳ የሚራራላቸው አልሆነም። በውሸት ላይ በተመሰረተ ፕሮፓጋንዳውም ሆነ በከይሲ ድርጊቶቹ ብቻ የማይተማመን ክፉኛ ተጠራጣሪ ቡድን ነውና እንደ ስስልቻ የተነፋ ፊኛዬን ሊያተነፍሱ ይችላሉ የሚላቸውን የጸጥታ ኃይሎች ሳይቀር አፈንግጠው ከራሱ ቁጥጥር ውጭ እንዳይሆኑበት በታማኝ ሰላዮች አማካይነት በአይነ ቁራኛ የሚከታተላቸው ለመሆኑ የተለያዩ ውስጣዊ መረጃዎች የሚያመለክቱት ናቸው። የወያኔን ህግ አገዛዝ ተቀብለው እንንቀሳቀሳለን የሚሉ የፖለቲካ ድርጅቶችም ቢሆኑ በበኩላቸው ካለፉት ምርጫዎች በትግል በደም ከተገኙ ተመክሮ ትምህርት ባለመቅሰምና በጥልቀት ባለመመልከት እያቅማሙ መሆናቸው ከሚሰጡት መግለጫዎቻቸው ለመገንዘብ የሚቻል ነው። አሁንም የፖለቲካ ምህዳሩ የጠበበ ነውና ይስተካከልልን በማለት ለችግሩ ዋና ተጠያቂ የሆነውን አገዛዝ መማጸን መቀጠላቸው በርካታዎችን ማስገረሙ አልቀረም። የተወሰኑቱ ደግሞ ቀድሞውኑ ወያኔን የሁሉ ፈጣሪና አድራጊው በማየታቸው ችግር ሲመጣባቸው ቆርጠው ወያኔን በተገቢ ሁኔታ መጋፈጥ ከብዷቸው ተከታዮቻቸውን ላውሬ ሲሳይ ጥለው የወጡ አሁንም ድረስ በወያኔ ላይ አንጀታቸው ያልቆረጠና ለሱ የሚሳሳ ልብ ያላቸው ቡድኖችም እየተፈጣጠሩ ከባዕዳን አገርም የወያኔን ምርጫ ለማጀብ ጓዛቸውን ጠቅልለው የገቡ በመጡበት እንዲመለሱ መደረጋቸውን እንወክለዋለን የሚሉትን የህብረተሰብ ክፍል ምንኛ ዳግም እንዳሳፈሩ አለመረዳታቸው ከትዝብት ጥሏቸዋል። ቀድሞውኑ የእንቅስቃሴያቸው ግብ የስልጣን ፍርፋሪ ለመቀራመት እንጂ ነጻነትን ለማጎናጸፍ እንዳልሆነ መረዳት ለሚፈልግ ማንኛውም ዜጋ ከዚህ የበለጠ ጉልህ ምሳሌ ሊያገኝ አይችልም። እንዳያማህ ጥራው እንዳይበላ ገፋው እንደሚባለው ወያኔ እንደተለመደው የፖለቲካ ምህዳሩን በራሱ ሙሉ ቁጥጥር ስር አድርጎ በምርጫ ሰሌዳ ላይ ለመወያየት ለይስሙላ ጋብዞ ካጠር እንዳይዘሉ ለመቆጣጠሪያው ክብ ሊያስገባ እየጣረ መሆኑም እየታየ ነው።
በጓዶቻችን ሬሳ ላይ የተረማመዱ የኢሃፓ ርዝራዦችም ቢሆኑ ገብተው ከጫማው ስር ተጎንብሰው ለመነጠፍ ከደጅ ደጅ ቢያሰፈስፉለትም ጠቀሜታቸውና ለፕሮፓጋንዳ ፍጆታው የማይበቁለት መሆናቸውን በመገንዘቡ ፊቱን የነሳቸው እንደሆነም የውስጥ ለውስጥ ሽኩታዎች የሚጠቁሙት ናቸው። እነዚህና ሌሎች መሰል እንቅስቃሴዎች የወያኔን ልብ እያሳበጡ ትዕቢተኝነቱንም እያጠናከረ የስልጣን ዕድሜውን ሊያራዝሙለት የሚችሉ መሆናቸውን ከግምት በማስገባት ተገቢው እርምት ማድረጉ ለትግሉ ስኬት ማግኘት ጠቃሚ መሆኑ ቢገለጽም ካፈርኩ አይመልሰኝ በሚል በጀመሩት ቀጥለዋልና በአሁኑ ወቅት ምክር ሰሚ ለመሆናቸው ጥርጣሬያችን እየጎላ የመጣ እንጂ የሚቀንስ አልሆነም። በበኩላችን ስለ ምርጫ ስናወጋ በቅድሚያ ግልጽ መሆን ያለበት ዜጎች ነጻነታቸውን የመጎናጸፍ ሁኔታ በአዎንታዊ መልኩ ሊመለስ የሚገባው መሆኑን በጥብቅ እናምናለን። የዚህ እምነታችን መሰረቱ ነጻነቱን ያልተላበሰ ሕዝብ ፍላጎቱን በድምፁ አማካይነት ሊያስተጋባ የሚቻለው እንዳልሆነ ስለሚታወቅ ነው። ነጻነት ሲባል የሰው ፍጡር ሆኖ ሰው ሆኖ በመፈጠሩ ብቻ የተጎናጸፈው ሰብአዊ ክብሩ ማለት ሲሆን ማንም ይሁን ማ ይህንን ክብሩን ሊገፋው ቀርቶ ሊገድብበት ጨርሶ የማይገባ መሆኑን የሚያመላክት ነው። ነጻነቱን የተጎናጸፈ ሰብአዊ ክብሩ የተረጋገጠለት ማንኛውም ዜጋ በራሱም ሆነ በአገሩ የወደፊት ዕጣ ቢሻው በግለሰብ ደረጃ አለበለዚያ እምነቱን በሚለግሳቸውና የእሱ አንደበት ሆነው ሊናገሩለት በሚችሉ ወኪሎች አማካይነት ተሳታፊና ወሳኝ የመሆን ዕድሉ የሚረጋገጥለት ይሆናል። ሀገራዊ ኃላፊነት የመሰማት ሀገርን የመውደድና ለሕዝብ ቀናኢ የመሆን መሰረቱም ከዚህ ውጭ ሊሆን እንደማይችልም ደጋግመን የገለጽነው እንደሆነ የሚታወስ ነው። ስለሆነም ስለ ምርጫ ሲታሰብ በየ4 ወይም 5 ዓመት የድምፅ መስጫ ወረቀት ከድምፅ ኮረጆ ከማስገባት በላይ የሚሄድ የዴሞክራሲ እሴት ነው ተብሎም የሚነገረው በዚሁ የተነሳ ነው። የምርጫ ክንዋኔ በራሱ ዴሞክራሲን የሚያመጣ እንዳልሆነ የሚታወቅ ነው። ነገር ግን አማራጭ የሌለው የዘመናዊ ዴሞክራሲ ስርዓት አካል መሆኑ ግን ምንም ጥርጥር የለውም። አማኒነትን፣ ዕውቅናና ይሁንታን ከህዝብ የሚያገኝ የምርጫ ትዕይንት ዴሞክራሲያዊ እሴቶችን፣ መልካም አስተዳደርንና የፖለቲካ ውጥረትን ሰላማዊ በሆነ መልክ ማርገብን ያጠቃልላል ተብሎ አጽንኦት በተሞላበት ሁኔታ እየተገለጸ የሚገኘው በዚሁ የተነሳ ነው። ይህ ሁኔታ ግን በአገራችን ለህዝባችን የውሃ ሽታ እንደሆነ ያለፉት 23 ዓመታት ከበቂም በበቂ ያሳዩት ናቸው። የምርጫው ህግም አልተስተካከለም። የምርጫ ኮሚሽኑም ነፃ ያልሆነና በወያኔ ስር ያለ ነው። ይህ ሳይታራ ወደ ወያኔያዊ ምርጫ መንጎዱ መጨረሻው የተለመደው ውድቀት ብቻ ይሆናል። ለዚህም ነው ስለ ምርጫ በሚነገርበት ወቅት ህዝብ ያገዛዙ አንድ አካልና አምሳል በማለት የሰየመው፣ በአገዛዙ ደጋፊዎች ደግሞ ከመንግስት ገለልተኛ የሆነ ተብሎ የሚሞካሸው ብሔራዊ ምርጫ ቦርድ ከአምሳሉ ጋር መወገዱ አይቀሬ ነው ተብሎ የሚገለጸው። ሌላው መነሳት ያለበት ከምርጫ እንቅስቃሴ ጋር በጥብቅ የተያያዘው የፕሬስ ነጻነት ጉዳይ ነው። ፕሬስ መሰረታዊ ሚናውን ማስተማር፣ መቀስቀስ፣ ማደራጀት፣ የውይይት ርዕስ አዘጋጅቶ ማቅረብ ለመጫወት ይቻለው ዘንድ ነጻነቱ ተጠብቆና ተከብሮለት ሊንቀሳቀስ ይገባል እንጂ የተለያዩ የመቆጣጠሪያ ህጎች እየደነገጉ ፕሬስን ሽባ ማድረግና ጋዜጠኞችንም ማሸማቀቅ የወያኔ ዋና ተግባር በሆነበት ፍትሃዊ የሆነ ህዝባዊ ምርጫ ሊካሄድ የማይችል መሆኑ ያለፉት ተሞክሮዎች የሚያመለክቱት ናቸው። ለዚህም ነው የኢህአፓ እምነት ስለ ምርጫ ካወጋን አይቀር በአገራችን ሊካሄድ የሚገባው ምርጫ ህዝብ ላገዛዙ ተውኔት አዳማቂነትና ይሁንታ ለመስጠት የሚገደድበት ሳይሆን ህዝባዊነትን የተላበሰ በህዝቡ ፍላጎት ላይ ሊመሰረት የሚችልና ሐሳቡን በነጻ ሊገልጽበት የሚያስችለው ከተለያዩ አማራጮች መካከል ልቡን የሚኮረኩሩለት ጥቅሞቹንና ፍላጎቶቹን የሚያስከብርለትን እይታዎችንና ፕሮግራሞች ለመምረጥና ለመወሰን የሚያስችለው ሰላማዊና ሁሉንም አሳታፊ ሊሆን የሚችል የፖለቲካ ምህዳር መኖርን ህዝባችን ይፈልጋል። ታዲያ ይህ ከሆነ ዘንድ ምን መደረግ አለበት? ምን ማድረግ ይጠበቅብናል? በበኩላችን ከሁሉ አስቀድሞ ይህ ይካሄዳል ተብሎ የሚጠበቀውን ተውኔት በመነሻነት በመውሰድ ህዝብን ይበልጥ በኢትዮጵያዊነት ዙሪያ ከምንጊዜውም በበለጠ ለመቀስቀሻ፣ ለማደራጃና ለማታገያ በሚያስችል መልክና አንድነቱን በማያፋልስበት ሁኔታ መጠቀሚያ ለማድረግ በኢትዮጵያዊነታቸው የሚያምኑ የአገር ዳር ድንበሯ እንዲከበርና ሉዓላዊነቷ እንዲረጋገጥ የህዝቦቿም ችግር በኢትዮጵያ ማዕቀፍ በዴሞክራሲ መንገድ ይፈታል ብለው የሚያምኑ አገር ወዳድ ኃይሎች ተፈላልገውና ተጠራርተው
መወያየትን የሚያመለክት እንደሆነ ግልጽ ነው። ግንኙነታቸው ጭብጥም ሊሆን የሚችለው በአገር አድንና ህዝብን በመታደግ ዘመቻ ዙሪያ የታጠረ ሊሆን ይገባዋል። በዚህ ላይ ውይይት በማድረግና ከጋራ መግባባት በመድረስ ሐሳባቸውን በጋራ ለህዝብ ለማስተላለፍ የሚያስችላቸው መድረክ በጋራ ለመፍጠር ይቻላቸው ዘንድ በሚቀጥሉት መሰረተ ሐሳቦች ላይ ከስምምነት መድረስ ተከታዩ እርምጃቸው ይሆናል። ስለሆነም በዚህ ዓመት ይደረጋል ተብሎ በሚጠበቀው ምርጫ እየተሽቀዳደሙ ለመሳተፍ ከመሯሯጥና ቅሌትን ከህዝብ ከመከናነብ በፊት እርጋታንና አርቆ አስተዋይነትን በመላበስ ቀጥተኛ ነጻ ተሳትፎና ርቱ ምርጫ በአገራችን በተግባር እንዲውል መሰረት ለሆኑት እሴቶች በቅድሚያ እንዲሟሉ በጋራ መንቀሳቀስ አግባብነት ያለው ይሆናል። እነዚህም ከሁሉ አስቀድሞ የታሰሩ የፖለቲካ ድርጅት፣ የነጻ ፕሬስ፣ መንግስታዊ ያልሆኑ የሲቪልና የሙያ ማህበራት መሪዎችና ንቁ አባሎቻቸው ያለምንም ቅድመ ሁኔታ የሚፈቱበት፣ ነጻ የሆነ የፖለቲካ ምህዳርና ያልተገደበ የዴሞክራሲ ስርዓት ይሰፍን ዘንድ የህዝብ ዴሞክራሲያዊና ሰብአዊ መብቶችን በወረቀት መዘርዘሩ ሳይሆን በተግባር የሚረጋገጡበት፣ ገለልተኛና በሁሉም ተዋንያን ተአማኒነት የሚያገኝ ብሔራዊ የምርጫ ቦርድ መኖርና አባላቱም የእነዚሁን ስምምነቶች ያገኙ የመሆናቸው ጉዳይ፣ ነጻና ገለልተኛ የሆነ የፍርድ ተቋም የሚገነባበት፣ ስለ ምርጫው ህግ፣ ደንብና ሂደት አፈጻጸሙ ተአማኒነት ማግኘትና ሁሉም ወገን አክብሮ የመገኘቱ ጉዳይ፣ የምርጫ ሂደቶችና አፈጻጸማቸው ሳንካ እንዳይገጥማቸው የዜጎች ሙሉና ንቁ ተሳትፎ የመኖር፣ በህዝብ ሀብት እንዲንቀሳቀሱ የተደረጉ የመገናኛ ብዙሃን ለአገዛዙ የፕሮፓጋንዳ መጠቀሚያ መሆናቸው ቆሞ በእኩል የመጠቀምና ሁሉም ተወዳዳሪ ፓርቲዎች ለምርጫ የሚያስፈልጋቸው ወጪን በእኩል የማግኘት መብት መከበር፣ ተወዳዳሪዎች ከቦታ ቦታ በነጻ ያለ አንዳች ተጽዕኖ የመንቀሳቀስ ህዝብን የመቀስቀስና የማደራጀት እንዲሁም የቅስቀሳ ወረቀቶቻቸውን መፈክሮቻቸውን የማሰራጨት መብት መከበር፣ ለምርጫው ሂደት ጉድለት ላለመኖር እድሉ የሰፋ እንዲሆን በተወዳዳሪዎቹ ተአማኒነትን ሊያገኙ የሚችሉ አገር በቀል የገለልተኛ ታዛቢዎች መኖር፣ ነጻ ጋዜጠኞችና መገናኛ ብዙሃን የምርጫውን ሂደት ባንክሮ እየተከታተሉ ለህዝብ እንዲዘግቡ ሁኔታው እንዲመቻችላቸው ብቻ ሳይሆን የነጻ ፕሬስ አባላቱም ይህንን ከባድ ኃላፊነት ለመወጣት ድፍረቱንና ከሁሉም በላይ ሚዛናዊነት የሚጠበቅባቸው መሆኑን ማረጋገጥ፣ ተቋማት ለአገዛዙ የምርጫ ሂደት መጠቀሚያ መሆናቸው መቆም፣ ህዝባዊ ድርጅቶች ለአገዛዙ ተቀጥያ መደረጋቸው እንዲቆምና በነጻ በመደራጀት ተጠያቂነታቸው ለአባሎቻቸው ብቻ መሆኑን በተግባር ማረጋገጥ በተሰኙት ዙሪያ ህዝብን ለማስተባበሪያ ለማታገያ መጠቀሚያ ማድረግ የወቅቱ ተግባር ሊሆን ይገባል። እነዚህ ከላይ የተዘረዘሩት መሰረታዊ ሐሳቦች ቀደም ተብሎ የተጠየቁ ቢሆንም ወቅታዊነታቸውና አንገብጋቢነታቸው ከጊዜ ወደ ጊዜ እየጨመረ የመጡ ከመሆናቸውም በላይ ሐሳቦቹ የድርጅቶች ብቻ ሳይሆን የህዝቡም ናቸውና ህዝብን በእነዚህ ርዕሶች ዙሪያ ለመቀስቀስና ለማታገል ወሳኝና ቆራጥ አመራር በመስጠት በይፋም ሆነ በህቡ መንቀሳቀስ የግድ ይላል። ስለሆነም በወያኔ የበላይነት ለሚካሄደው ለህዝባችን ምንም አይነት ጠቀሜታ እንደማያመጣ በተረጋገጠው ምርጫ በምንም አይነት ተሳታፊ አለመሆንና ሊመጣ የሚችለውን አደጋ በጋራ ለመቋቋም መዘጋጀቱ የግድ እንደሚል ከግልጽም ግልጽ ነውና በዚህ በኩል ምንም አይነት ብዥታ ሊኖር አይገባም። ተቃዋሚ ድርጅቶች የህዝቡን ትግል ማስተባበርና ጠንካራ አርቆ ሐሳቢ አመራር ለመስጠት የሚፈተኑበት ወቅት ላይ የተደረሰ መሆኑ ሁሉም ሊገነዘበው የሚገባ ጉዳይ ነው። መዝረክረክ የሌለበት ውስጣዊ ምስጢሩን ጠብቆና መስዋዕት ለመክፈል ቆርጦ የተዘጋጀ አመራር ሰጪ ተቋም መኖር ለትግሉ ስኬታማ መሆን የመጀመሪያ እርምጃና ወሳኝነት ያለውም ነው። ሰላማዊ መሆን ለወያኔ ህግ አገዛዝ መንበርከክ ሳይሆን የህዝብ መብት እንዲከበር ማመጽ፣ እምቢኝ አሻፈረኝ ማለት ነው። ከወያኔ ጋር ሰላምና እርቅ እንዲኖር መስበክ ትግልን ጎጂ ለመሆኑ ያለፉት 23 ዓመታት ያረጋገጡት ሐቅ ነውና በዚህ ጎዳና አሁንም መሰማራት የሚፈልጉትን ከወዲሁ ማራቅና ወግዱ ማለት የሚጠበቅ ነው። የተጠቀሱት ሐሳቦች ከህዝቡ ጋር በመሆኑ እንዲሟሉ መታገል የወቅቱ ግዳጅ ሲሆን ወያኔ በእንቢተኝነት አሻፈረኝ ብሎም ከተፈጠመ መሆኑ ደግሞ አይቀርምና ትግሉን አንድ ደረጃ ከፍ ለማድረግ በቅጡ በተቀናጀና በተከታታይ የተቃውሞ እንቅስቃሴን ማካሄድ ቀጣዩን እርምጃ ከወዲሁ ማሰላሰልም የሚጠበቅ ነው።
በዚህ ወቅት ሊመጣ የሚችለውን አደጋ በጋራ ለመቋቋም መዘጋጀትም የማይሸሹት ግን የምንቋቋመውም እንደሆነ መረሳት የሌለበት ነው። በእኛ እምነት እነዚህን መሰረታዊ ሐሳቦች ማንም ለሕዝብ ቅን አሳቢ የሆነ አገር ወዳድ በደስታ የሚቀበላቸውና ሊስማማባቸውም እንደሚችል እርግጠኞች ነን። የሕዝቡም ጥያቄዎች ናቸውና። ስለሆነም የወያኔን አገዛዝ በማስወገድ ላይ ግልጽ አቋም ያላቸው ድርጅቶች በአገርና በባዕድ አገር መኖራቸው ምናልባትም በትግል ስልት የተለያየ አመለካከት ሊኖራቸው መቻሉ ጥንካሬያቸውና የአባላት ብዛታቸው መለያየቱ በጋራ እንዳይሰሩ እንቅፋት ሊሆንባቸው አይችልም፣ አይገባም። ዋናው ቁም ነገርና ትኩረት መስጠት የሚገባው ወያኔን ቆርጦ ከመታገሉ ላይ እንደሆነ ነው። መረዳዳቱ በእርግጠኝነት ከልብ ከተፈለገ ደግሞ ተገናኝቶ ለመወያየት የሚከብድ አይሆንም። በጋራ መታገሉ ቀርቶ ራሱ ለዚህ ጥሪ መቅረቡና ከስምምነት የመድረስ ፍላጎቱ አይሎ መውጣቱ ወያኔን የሚያስደነግጠው መሆኑ ሳይታለም የተፈታ ነውና የተለያዩ አሰቃቂ እርምጃዎችን ሊወስድ ይችል ይሆናል። በዜጎች ሕይወትና ንብረት ላይ አደጋዎችን ሊያደርስ የሚጥር መሆኑ የሚጠበቅ ነው። የተለያዩ ማስፈራሪያዎች እስከ አገር ትፈራርሳለች የሚል አስደንጋጭ ዜናዎችንም ሊያሰራጭ ይችላል። ድርጅቶችን ሕጋዊነትን ነፍጎ መሪዎቻቸውንና ንቁ አባሎቻቸውን ለእስርና በሌላ ከፍተኛ ጉዳቶች ለመዳረግ መቃጣቱም የሚጠበቅ ነው። በተለያዩ ጥቅማ ጥቅሞችን በመደለል ተቀናቃኞቹን ለመከፋፈል ጥረት ማድረጉም የሚታሰብ ነው። ይህ እስካሁንም ድረስ ተግባራዊ በመሆን ላይ ያለ ስለሆነ ማንንም ሊያሸማቅቅ አይገባውም። ተወደደም ተጠላም ነጻነትን የመሰለ ክቡር እሴት በልመናና በጸሎት ተገኝቶ አይታወቅምና የጭራቅ ማስፈራሪያ ሊያደርጉ የሚጥሩ ከፋፋዮችን ከወዲሁ ነቅቶ መጠበቅና የመከላከያ ዘዴን ማዘጋጀቱ በተቃዋሚ ድርጅቶች የሚጠበቅ እንደሆነም የምንዘነጋው አይሆንም። በመሆኑም ይህንን ዓመት ሕዝብን በጋራ አቋምና በኢትዮጵያዊነት ዙሪያ በማስተባበር ወያኔን በሁለገብ ትግል ከስልጣን ለማስወገድ በጋራ እንድንጠቀምበት ጥሪያችንን እናስተላልፋለን። ከዚህ የበለጠ አኩሪ ድርጊት የለምና ስለሆነም ከምርጫ በፊት ነጻነትን ብንጎናጸፍ አይበጅም። ነጻነትን ለተላበሰ ህዝባዊ ምርጫ በጋራ እንንቀሳቀስ። ወያኔ በጋራ ህዝባዊ ትግል ይወገዳል። ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው 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 ግንባርክን አሳየው
ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናሸንፋለን ግንባርክን አሳየው 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 አድማጮቻችን ለምሽቱ ያለን ዝግጅት በዚሁ ይጠቃልላል። እሁድ በተመሳሳይ ሰዓት እስከምንገናኝ መልካም ምሽት፣ ደህና ቆዩን።